ሰላም እንዴት ናችሁ? ውድ ቻናላችን ተከታታዮች ዛሬ እጅግ አዋጭ የሚባል ምርጥ ወፍራም ፈሳሽ ሳሙና አሰራር አሳያችኋለሁ። ማንም ሰው በቤቱ ሊያዘጋጀው የሚችል ምርጥ ፈሳሽ ሳሙና ነው። አሁን ካለው የኬሚካል ውድነት አንጻር እጅግ በጣም ርካሽና አዋጭ ልንለው የምንችለው ፎርሙላ ሲሆን በሊትር ከ18 ብር ጀምሮ ከዛ በላይ ማትረፍ የምንችልበት ፎርሙላ ነው። እስከ መጨረሻው ድረስ ተከታተሉት። እንደተለመደው ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አዳዲስ የቢዝነስ ሀሳቦችን እንዲሁም ትምህርቶችን መከታተል ትችላላችሁ እያልኩ ቀጥታ ወደ ቪዲዮ እገባለሁ። ይህ አሰራር 2 ስቴፕ አለው። የመጀመሪያው ስቴፕ ምንድነው? ሁለተኛው ስቴፕ ምንድነው የሚለውን አብረን በጋራ እናያለን። በመጀመሪያ 15 ሊትር ውሃ እናዘጋጃለን። 15 ሊትር ውሃ ለብቻው እናዘጋጃለን። ባዘጋጀነው 15 ሊትር ውሃ ላይ 1 ኪሎ ግራም ሴምሲ እንጨምርና ሴምሲውን እናሟሟለን። ሴምሲ እንግዲህ ዋናው ፈሳሽ ሳሙና ከሚወፍሩት አንዱ ግብአቶች ሲሆን በባህሪው ቶሎ አይሟሟም። ስለዚህ ሴምሲውን ከጨመርን በኋላ በደንብ አድርገን ከ10 ደቂቃ ያላነሰ በደንብ አድርገን እናማስላለን፣ እናዋህዳለን ማለት ነው። ሴምሲው ልክ እንደ ኤስኤልኤስ እስከሚወፍር ድረስ በደንብ አድርገን በማማሰያ እንጨት እንመተዋለን። እዚህ ጋር አንድ ልብ ልንለው የሚገባ ነገር በጣም ወፍሮ ሊመጣ ይገባል ማለት ነው። እስከሚወፍር ድረስ በደንብ ማዋሃድ መምታት ያስፈልጋል። ከዛም በደንብ ካዋሃድ ነው በኋላ የጓጎለ ነገር ብናይም ችግር የለውም። ጓጉሎ የምናገኘው ፍሬ የሚመስል ነገር አለ። እሱ ተዋህዶ እንዲያድር ምን እናደርገዋለን? በደንብ ከመታ ነው በኋላ 10 ደቂቃ ለአንድ ቀን እናሳድረዋለን ማለት ነው። ከአንድ ቀን በኋላ በምታዩት መልኩ ኤስኤልኤስ መስሎ እጅግ በጣም ወፍሮ ይመጣል። ከስር ደግሞ የሚዘቅተው አለ። የማይዋሃደው ፓርት ከስር ይዘቅታል። የሚዋሃደው ፓርት ደግሞ ልክ ከላይ ወፈር ብሎ ይቀመጣል። ከዛም ይሄን ከጨረስን በኋላ 160 ሊትር ውሃ እናዘጋጃለን ማለት ነው። እንዴት ነው ውሃውን የምናዘጋጀው? ከዚህ በፊት እንዳሳየዋችሁ በሚዛን እየመዘን ወደ መቀላቀያ በርሚላችን እንጨምራለን። ካልሆነም ደግሞ የ20 ሊትር ጀሪካኖችን እናዘጋጅና 160 ስለሆነ 20 ሊትር ጀሪካኖች እንጨምራለን። ወይም በዚህ መልኩ በሚዛን እየመዘን ከጨመርን በኋላ ምን እናደርጋለን? ቦታዋን ምልክት አድርገን እንይዛለን ማለት ነው። ቀጣይ ስንጨምር ምንድነው? እስከዚህ ድረስ እንሞላዋለን። መመዘን አያስፈልገውም። ያንን ለማድረግ መጀመሪያ ስትሰሩ እየመዘናችሁ መጨመር ግዴታ ነው። ውሃውን ከጨመርን በኋላ ሁሌም ቢሆን ጥንቃቄ ስለሚያስፈልግ ጓንትና የፊት ማስክ መጠቀም ያስፈልጋል። ልብ በሉ እዚህ ጋር 175 ሊትር ውሃ ነው መጠቀመው። ሴምሲውን ለማሟሟት 15 ሊትር ውሃ ተጠቅም ያለው። አሁን ደግሞ 160 ሊትር ውሃ ጨምር ያለው 175 ይመጣል። ውሃውን ጨምረን ካዘጋጀን በኋላ የመጀመሪያ ስቴፕ የሆነውን ጨው እንጨምራለን። እዚህ ጋር ልብ ልንለው የሚገባ ነገር የታሸገ ወይም የምግብ ጨው ልንጨምር አይገባም። አንኳር ጨው አለ ተፈጭቶ በማንኛውም ሱቅ እየተመዘነ የሚሸጥ እሱን ነው የምንጨምረው። ያዘጋጀነውን ጨው ከጨመርን በኋላ ማማሰያ እንጨታችንን አስገብተን ከ5 እስከ 10 ደቂቃ እናዋህደዋለን። በዚህ መልኩ ስናዋህደው ጨዋችን ወጥ ሆኖ ይዋሃዳል። ስለዚህ በዚህ መልኩ መጀመሪያ ጨምሬ አዋህደዋለሁ።
ከዛም በመቀጠል ያዘጋጀሁትን ኤስኤልኤስ እጨምራለሁ። ኤስኤልኤስ በባህሪው ሁሌም ቢሆን እንደምላችሁ ግግር የማለት ባህሪ የመጠበቅ ባህሪ ስላለው በባሊ የመመዝነው ለዛ ነው። ምንም አይነት ነገር ሊቀር አይገባም። በጀሪካን ወይም በሃይላንድ ከሆነ ግን የምናስመዝነው ምን ይሆንብናል? ሃይላንዱ ላይ ወይም ጀሪካኑ ላይ ተጣብቆ ብዙ ይቀርብናል ማለት ነው። ያ እንዳይቀር በባሊ እየመዘን እናዘጋጀውና ልክ በዚህ መልኩ ሙሉን እንጨምራለን። ኤስኤልኤስ እና ጨው ደግሞ ፈሳሽ ሳሙናችንን የሚያወፍሩልን ስለሆነ ምንም አይነት ጠብታ መቅረት የለበትም። ስለዚህ እሱን ከጨመርኩኝ በኋላ በደንብ አዋህደዋለሁ ማለት ነው። ጨውን ቀድሜ ያስገባሁት ኤስኤልኤስ በባህሪው ቶሎ አይሟሟ። ጨው ግን ቀድሞ ከሟሟ ከኤስኤልኤሱ ጋር በፍጥነት የመገናኘት ባህሪ ስላለው ኤስኤልኤሱን በዚህ መልኩ ለማሟሟት ይጠቅመናል። ለዛ ጨው ቀድሞ ገባ፣ ኤስኤልኤሱ ተከተለ ማለት ነው። ኤስኤልኤሱን አዋህደን ስንጨርስ ኮስቲክ ሶዳ አስገባለሁ። ለክተን ያስቀመጥነውን ኮስቲክ ሶዳ ካስገባው በኋላ በደንብ አድርጌ አዋህደዋለሁ። በመቀጠልም ያዘጋጀሁትን ላፕሳ በመጨመር በምታዩት መልኩ እዚህ ጋር ማሽን እጠቀማለሁ። ለምንድን ነው ማሽን የምጠቀመው? አንደኛ ሳሙና ወጥ ሆኖ እንዲዋሃድልኝ ስለምፈልግ ለዛ ማሽን መጠቀም እዚህ ጋር ግዴታ ነው ማለት ነው። በእጃችሁ የምትሰሩ ከሆነ እየወፈረ ስለሚመጣ በጣም ይከብዳችኋል። ነገር ግን ማሽን ካላችሁ የ3 የ4 የ5 ደቂቃ ስራ ስለሆነ ላብሳውን በዚህ መልኩ በምጨምርበት ሰዓት ማሽኔን አስደግፌ በአንድ እጅ ይዝና በአንድ እጅ ላብሳውን እጨምረዋለሁ። በዛ መልኩ ቶሎ እየተዋሃደ አየር ላይ ይሄዳል። ላፕሳይን ካስገባውኝ በኋላ ማሽኑን በ6 ፍጥነት ላይ አድርጌ ከ3 እስከ 5 ደቂቃ አዋህደዋለሁ። እዚህ ጋር ፈሳሽ ሳሙናችን እየወፈረ የሚሄድ ባህሪ ያሳያል። በጣም ይወፍርብናል ማለት ነው። ስለዚህ በ6 ወይም በመጨረሻው ፍጥነት አድርጌ አዋህደዋለሁ። በደንብ አድርጌ መተዋለሁ። ላፕሳው ተዋህዶ ካለቀ በኋላ ካፕ እጠቀማለሁ። ካፕ በዋናነት ጥቅሙ አረፋ መጨመር ነው። 2 አይነት ካፖች አሉ። የመጀመሪያው ካፕ ቢ የሚባለው ከአቡዳቢ ወይም ከዱባይ የሚመጣው ሲሆን ዘይት መልክ አለው። ሁለተኛው ደግሞ ኢትዮጵያ ውስጥ የሚሰራው ካፕ ሲሆን እሱ ደግሞ የውሃ መልክ አለ። ሁለቱም ዋና አላማቸው አረፋውን መጨመር ነው። የውጭ የምትጠቀሙ ከሆነ ግማሽ ሊትር ትጠቀማላችሁ። የኢትዮጵያ እንደው የምትጠቀሙ ከሆነ 1 ሊትር ትጠቀማላችሁ ማለት ነው። ካፑን ካስገባው በኋላ በደንብ አድርጌ አዋህዳለሁ። በማሽኔ እመተዋለሁ። ምናልባት እንደኔ አይነት ሚክሲንግ ማሽን የምትጠቀሙ ከሆነ ስር ድረስ ገብቶ ስለማይመታ ምን አረጋለሁ? ስር ድረስ እንዲገባልኝ በማማሰያ እንጨት
አዋህደዋለሁ ማለት ነው። ምክንያቱም ማሽኑ ዘንጎቹ ስር ድረስ ስለማይደርሱ ከስር የሚቀር ነገር ይኖራል። ያንን ለማዋሃድ ማማሰያ እንጨቱን እጠቀማለሁ። ይህም ማሽን የምትጠቀሙ ከሆነ ግዴታ ማማሰያ እንጨት ያስፈልጋችኋል። ከዛም በመቀጠል አንድ ቀን ያሳደርነውን ተዋህዶ ያደረውን ሲኤምሲ ወደ መቀላቀያ በርሚሌ እጨምራለሁ። ሲኤምሲ ቅድም እንዳልኳችሁ በዋናነት የማወፈር ባህሪ ነው ያለው። ነገር ግን ከዛ በተጨማሪ ብዙ ጠቀሜታዎች አሉት። ከማወፈሩ በተጨማሪ አንደኛ ልብስ በምናጥብበት ሰዓት ከልብሳችን የለቀቀው ቆሻሻ ተመልሶ ወደ ልብሳችን እንዳይዋሃድ የሚያደርገው ንጥረ ነገር ወይም ኬሚካል ሲኤምሲ ሲሆን ለፈሳሽ ሳሙናችን ዋናውን ውፍረት የሚሰጥልንም ኬሚካል ነው። እንዲሁም ፈሳሽ ሳሙናችን ጥርት ብሎ ምርጥ ሆኖ እንዲመጣልን ያስችለዋል። ሲኤምሲ ዘርፈ ብዙ ጥቅም አለው ማለት ነው። እዚህ ጋር ግን ስንጨምር ልብ ልንለው የሚገባ ነገር አለ። ልክ ያደረው ሲኤምሲ ማለት ነው ከላይ ጥልል ብሎ ይመጣል፣ ከስር ጓጉሎ ደግሞ ዘቅቶ እናገኘዋለን። ከላይ ያለውን ብቻ ነው የምንጨምረው። ከስር የጓጉለውን ወይም ያልሟሟውን ፍሬ መጨመር የለብንም ማለት ነው። እሱን ሳልጨምር ከላይ ያለውን ብቻ ጨምርና በማማሰያ እንጨቴ በደንብ አድርጌ አዋህደዋለሁ ከ5 እስከ 10 ደቂቃ ድረስ። እዚህ ጋር በጣም እየወፈረ ስለሚመጣ ጉልበት ይጠይቃል። ሰሞኑን ኮሜንት ጽፉልኝ፣ ስልክ ስደውሉልኝ ነበር። አንዳንዶቻችሁ ሲወፍርብኝ ተውኩት፣ ከስር የሆነ የዘቀተ ነገር አለ እሱን አላዋሃድኩትም ያላችሁ ልጆች አላችሁ። እንደዛ ማድረግ የለባችሁ። ከስር ምንም አይነት ነገር ሊቀር አይገባም። ሙሉ በሙሉ ማዋሃድ መቻል አለባችሁ። ወፈረ ደከመኝ ብላችሁ መተው የለባችሁም። እያረፋችሁ ሚክስ ማድረግ መቻል አለባችሁ። አለበለዚያ በኋላ ስክን ብሎ ሲመጣ ይቀጥርብናል ማለት ነው፣ ወይም የምንፈልገውን ውፍረት አናገኝም። ስለዚህ በስቴፑ መሰረት በደንብ አድርጎ መምታት ያስፈልጋል። ከዛም በመቀጠል ማሽኔን 6 ላይ ፍጥነቱን በማድረግ አዋህደዋለሁ ማለት ነው ከ3 እስከ 5 ደቂቃ። ይህ እንግዲህ ኦልሞስት የመጨረሻው ስቴፕ የምንለው ስለሆነ በጣም እየወፈረ ይመጣል ፈሳሽ ሳሙናችን። ከዛም በመቀጠል ያዘጋጀሁትን ሲዲኤ ወደ መቀላቀያ በርሚል ጨምራለሁ። ይህ የመጨረሻው ስቴፕ ስለሆነ ማሽኔን አሁንም 6 ፍጥነት ላይ ያደርግና ከ3 እስከ 5 ደቂቃ እንዳልኳችሁ አዋህደዋለሁ። ከዛም በማማሰያ እንጨት ለተወሰነ ደቂቃ አዋህደውና ስቴፑ ያልቃል ማለት ነው። ሲኤምሲ ያለው የወፍራም ፈሳሽ ሳሙና አሰራር ይህንን ይመስላል። ሲኤምሲ ለማወፈር የምትጠቀሙ ከሆነ በዚህ መልኩ ተጠቀሙ። ሬሾ 1 ኪሎ ግራም በ15 ሊትር ውሃ ይሟሟል፣ ወይም ግማሽ ኪሎ ግራም ሲኤምሲ በ7.5 ሊትር ውሃ ታሟሟላችሁ ማለት ነው። ሬሾ እንግዲህ ይሄ ነው። በዚህ መሰረት መስራት ትችላላችሁ። ፈሳሽ ሳሙናችን ቀጠነብን እንደዚህ ሆነብን ለምትሉ በዚህ መልኩ ሲኤምሲውን መጨመር ትችላላችሁ። አሁን ሙሉ ፕሮሰሱ አልቋል ማለት ነው። እከድነውና አሳድረዋለሁ። በራሱ ተዋህዶ ኬሚካሉ ምርጥ የሆነ ፈሳሽ ሳሙና እንዲሰጠን ከድኜ አሳድረዋለሁ። ከ12 እስከ 24 ሰዓት ቆይ በደንብ ተዋህዶ የመምጣት ባህሪ ያለው። ከዛም ጧል ላይ ስከፍተው ይህን የመሰለ ወፍራም ኩልል ያለ ምርጥ ፈሳሽ ሳሙና አገኛለሁ። እናንተም እንደዚህ ጥርት ብሎ እንደሚመጣላችሁ አልጠራጠርም። እንግዲህ አሰራሩ ይህንን ይመስላል።